በዛሬው ቪዲዮአችን ስለ ካሜራ እናወራለን። ስለዚህኛው ካሜራ አይደለም፣ ስለዚህኛው ካሜራ እንጂ። አፍተር ኢፌክት ላይ ካሜራ ምንድነው? ለምንስ ጥቅም ነው የሚውለው? ስንት አይነት ካሜራስ አለ? በዛሬው ቪዲዮአችን ዲቴል የምናየው ይሆናል። ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ወደ ቪዲዮ። እሺ መጀመሪያ ሌየራችን እናስገባለን። እዚህ ጋር የምትፈልጉትን ሼፕም ሊሆን ይችላል፣ የፈለጋችሁ ቴክስትም ሊሆን ይችላል አስገቡ። ከዛ በኋላ አሁን የምንሰራው ወይም የምናወራው ስለ ካሜራ ነው። ስለዚህ ካሜራ ማለት ደግሞ በኤክስ ዋይ ዜድ ዳይሬክሽን የሚሰራ ማለት ነው። ስለዚህ ይህንን ለማድረግ ደግሞ ምን ማድረግ አለብን? ያስገባነው ሌየር ወይም ክሬት ያደረግነው ሌየር 3ዲ መሆን አለበት። ስለዚህ 3ዲ ማድረጋችሁን እንዳትረሱ። ከዛ ራይት ክሊክ ብላችሁ ኒው፣ ከዛ እዚህ ጋር ካሜራ ወይም እዚህ ጋር መታችሁ ሌየር ኒው ካሜራ ተነኩና ይሄኛው ፓናል ይከፈተላችኋል። እዚህ ጋር ሁለት አይነት ካሜራዎች አሉ፣ ዋን ኖድ እና ቱ ኖድ ካሜራ። የነዚህን ዲፈረንስ ልንገራችሁ። ዋን ኖድ ካሜራ አድርገን ለምሳሌ ኦኬ እንበልና እዚህ ጋር ካሜራችን ይሄ ዋን ኖድ ነው እንበል። ከዛ ራይት ክሊክ አድርገን ኒው፣ እንደገና ካሜራ። አሁን ቱ ኖድ እንምረጥና ኦኬ እንበለው፣ ሌላው ሴቲንግ ባለበት ማለት ነው። እሺ ከዛ ይሄ ቱ ኖድ ነው። እሺ አሁን ቱ ኖዱን ሃይድ እናድርገውና ዋን ኖድ ጋር እንምጣ። ዋን ኖድ ጋር መታችሁ አሁን ዲፈረንሱን ላሳያችሁ። እዚች ጋር ቱ ቪው በሏትና ይሄኛው እንደዚህ ይከፈትላችኋል። እዚህ ጋር ከስተም ቪውን ከስተም ቪው ደስ ያላችሁ መምረጥ ትችላላችሁ። ጀስት ለማየት የሚመቸው ይሄኛው ስለሆነ ነው። እሺ ዋን ቪው ጋር ትመጡና አሁን ለምሳሌ ፖዚሽን ፒ ነክታችሁ እዚህ ጋር ፖዚሽኑን ብታስተካክሉ ወይም ወደ ላይ ወደ ታች ብታደርጉት እንደምታዩት ካሜራው ነው ወደ ላይ ወደ ታች እያለ የሚሄደው፣ አያችሁት? ስለዚህ ዋን ኖድ ካሜራ ላይ እንደምታዩት ፖዚሽኑን ባንቀሳቀሳችሁት ቁጥር ካሜራውን ነው እያንቀሳቀሳችሁት ወደ ላይ እንዲሄድ የምታደርጉት፣ ወደ ታችም ካሜራው እንዲሄድ የምታደርጉት። እሺ አሁን ዋን ኖድ እናጥፋና ቱ ኖዱን እንክፈት። እዚህ ጋር ቱ ኖድ ጋር መታችሁ አሁን ፒ ነክታችሁ ፖዚሽን ላይ እንደምታዩት ወደ ላይ ከፍ ለማድረግ ብትሞክሩ እንዴት ነው ወደ ላይ ከፍ የሚለው? እዚች ጋር ፖይንት ኦፍ ኢንተረስት አለች። ፖይንት ኦፍ ኢንተረስት የሚለው እዛው ይሄ ያስገባነው ሌየር ፖይንት ኦፍ ኢንተረስቱ ነው ለካሜራው ማለት ነው። ስለዚህ ከዛ ሳብጀክት ጋር ተንተርሶ ነው ማለት ነው እንቅስቃሴውን የሚያደርገው። ስለዚህ ቅድም አሁን ወደ ላይ ስናደርግ እንዴት ነው ሙሉ ካሜራው ነው ወደ ላይ የሄደው፣ ከዛ ሳብጀክቱን ትቶት ሄደ ማለት ነው። አሁን ግን ሳብጀክቱን አይተውም። ወደ ላይ ስታደርጉት ሳብጀክቱን ወደ ላይ ሆኖ ሊያየው ይሞክራል ማለት ነው። አያችሁት? ወደ ታች ስታደርጉት ደግሞ አሁንም ሳብጀክቱን ከታች ሆኖ ሊያዩ ይሞክራል። ስለዚህ አሁን የዚህ ልዩነት አይ ቲንክ ግልጽ ይሆንላችሁ ይመስለኛል። ይህንን ግን የምትጠቀሙት መቼ ነው? ካሜራውን ብቻ የምትጠቀሙ ከሆነ ነው። ምን ማለት ፈልጌ ነው? አሁን አብዛኛው አብዛኛው 3D ሪልሶች ወይም ደግሞ አብዛኛው ፓራሌክስ ኢፌክት ምናምን የሚሰሩት ጀስት ነል ኦብጀክቶችን በመጠቀም ስለሆነ ነል ኦብጀክት ስትጠቀሙ ደግሞ እነዚህን ኖዶች ተጠቀማችሁም አልተጠቀማችሁም ዋጋ የለውም ማለት ነው። ምክንያቱም ካሜራውን ኮንትሮል የምታደርጉት በነል ኦብጀክት ስለሆነ በራሱ ይሄንን ካሜራ ራሱን ሳይሆን የምትጠቀሙት ነል ኦብጀክት በሚባለው ስለሆነ ማለት ነው። ስለዚህ ጀስት የነዚህ ኖድ ልዩነት ያለው ካሜራውን ብቻ ለመጠቀም ስትሞክሩ፣ ካሜራውን ብቻ ሚንስ እዚሁ ጋር ካሜራውን ኤዲት አድርጋችሁ ለመስራት ከፈለጋችሁ ብቻ ነው ማለት ነው። ካሜራ ላይ ስላሉት ደግሞ ሌሎች ሴቲንጎች እናወራ። እሺ ራይት ክሊክ ብለን ኒው፣ ከዛ ካሜራ ብለን እሺ ስለ ቱ ኖድ ዋን ኖድ አውርተናል። እዚህ ጋር ኔም ነው፣ ይሄ የካሜራችሁ ስም ነው። ከዛ እዚህ ጋር ፕሪሴት ብሎ በሚሊሜትር የሚያስቀምጣቸው እነዚህ ሌንሶች ናቸው። ሌንሶች ሚንስ ዋይድ ይሁን ወይስ ክሎዝ አፕ ይሁን ይሄ የጀስት ትክክለኛው ካሜራ ላይ እንዳሉት አይነት ነገሮች ናቸው ማለት ነው። ስለዚህ እነዚህ ምንድናቸው ትርጉማቸው ካላችሁኝ፣ ለምሳሌ 15 ሚሊ ሜትር ብናደርገው ዙም ሌቭሉ 282 ሚሊ ሜትር ነው ማለት ነው። ስለዚህ 35 ብናደርገው ግን ዙም ሌቭሉ 658 ነው። ይህ ማለት ይሄኛው 35 ሚሊ ሜትሩን ስትጠቀሙ ራቅ አድርጋችሁ ነገር ግን በአሪፉ መልኩ ዙም ሆኖ መቅረብ ይችላል ማለት ነው። ወይም ሩቅ ቦታ ላይ ሆኖ ግን ተመሳሳይ የሆነን ሉክ ይሰጣችኋል ማለት ነው፣ ዙም ሌቭሉ አሪፍ ስለሆነ። ይህንን በፕራክቲካል ሳሳያችሁ ለምሳሌ ይሄ 15 ሚሊ ሜትር ኦኬ እንበልና ክሬት እንበለው። እንደምታዩት 15 ሚሊ ሜትሩ ካሜራ ያለው እዚች ጋ ነው የተቀመጠው። አሁን ሌላ ካሜራ ኒው ብለን እዚህ ጋር ካሜራ፣ ከዛ እዚህ ጋር ደስ ያላችሁ 50 ሚሊ ሜትር የሚለውን እንክፈት። ይሄ በጣም ዋይድ የሆነ ማለት ነው። ስለዚህ 50 ሚሊ ሜትሩ ያለው ካሜራ ደግሞ የት ጋር ነው የተቀመጠው? እንደምታዩት እዚህ ጋር ነው። 15 ሚሊ ሜትሩ የት ነች? እዚህ ጋር። 50 ሚሊ ሜትሩ ደግሞ እዚህ ጋር
ሁለቱም ግን ተመሳሳይ ሉክ ነው የሚያሳዩአችሁ። አያችሁት? ስለዚህ ይሄኛው ሞር ዙም ሌብሉ በጣም አሪፍ ስለሆነ ዙም አድርጎ ነው ይሄንን እያየን ያለ ነው። ይሄኛው ደግሞ ክሎዝ አፕ ሆኖ ግን በተመሳሳይ ሁኔታ እያየን ነው ማለት ነው። የእነዚህ ልዩነታቸው ታዲያ ምንድነው ልዩነታቸው? ነፂ ማለት የተለያየ ካሜራ መጠቀምን ያስፈልጋል ጀስት የምናየው ነገር ተመሳሳይ ከሆነ ካላችሁኝ ራቅ ያለ ወይም ደግሞ ዙም ሌብሉ አሪፍ የሆነ ካሜራ ሌንስ መምረጥ ይህም ማለት እዚህ ጋር ኒው ብላችሁ ካሜራ ላይ ከ30 ልክ ከ24 ጀምሮ እስከ 50 ያለው አሪፍ የሆነ ዴፕዝ እንዲኖረው ያደርገናል። ይህ ማለት ምንድነው? ዙም ባደረግነው ቁጥር ዴፕዝ ኦፍ ፊልድ የምንጠቀምበት ሁኔታ አሪፍ እየሆነ ይመጣል ማለት ነው። ምን ማለት ነው? በዜድ አክሲስ የተለያየ ሌየሮችን ብናያቸው አንደኛው ፎከስድ ሌላኛው ደግሞ ፎከስድ እንዳይሆን ለማድረግ አሪፍ ዴፕዝ የሚሰጠን እንደዚህ አይነት ካሜራ ስንጠቀም ነው ማለት ነው። ስለዚህ ስለነዚህ አውቀናል ማለት ነው። እዚህ ጋር ኢኔብል ዴፕዝ ኦፍ ፊልድ ይሄ ቅድም ያልኳችሁ ማለት ነው። ፎከስ የሆነው ብቻ እንዲታይ፣ ፎከስ ያልሆነው ደግሞ ወይም ካሜራው የቀረበበት ቦታ ውጪ ያሉት ፎከስድ ሆነው እንዳይታዩ የምናደርግበት ነው። ይሄንን እዛ ውስጥ ላይም ካሜራውን ኦልሬዲ ከመረጥን በኋላ እዚህ ጋር ካሜራ ኦፕሽን ውስጥ ገብታችሁ እዚህ ጋር ዴፕዝ ኦፍ ፊልድ ኦን ማድረግ ትችላላችሁ። ስለዚህ በእንደዚህ አይነት መልኩ ካሜራን መጠቀም ትችላላችሁ ማለት ነው። እሺ አሁን ካሜራን ደግሞ ከነል ኦብጀክት ጋር እንዴት ነው የምንጠቀመው ነው። አሁን ይሄንን ያሳየኋችሁ ጀስት ስለ ካሜራ ብቻ እንድታውቁ ነው። ዋናው ነገር ግን ያለው ከነል ኦብጀክት ጋር አብሮ ስትሰሩበት ነው ማለት ነው። እሺ እሱን ለማድረግ ሁለቱንም ካሜራዎች እናጥፋቸው። ይህንንም ሌየር እናጥፋና ሌሎች ሌየሮችን እናስገባ። ለምሳሌ አሁን እነዚህን 4 ሌየሮች አይታችኋል። ያስገባንበት ቦታ በአንድ ካንቫስ ላይ ነው። ስለዚህ እነዚህን 3D እናደርጋቸዋለን። ሁሉንም 3D ካደረግናቸው በኋላ እዚህ ጋር ራይት ክሊክ ብለን ካሜራ እንከፍታለን ማለት ነው። ካሜራችን 50 ሚሊ ሜትር ቱኖዱ ቢሆንም ባይሆንም ኢትስ ኦኬ፣ ምክንያቱም በነል ኦብጀክት ነው የምንሰራው ብያችኋለሁ። ስለዚህ ኦኬ እንደሆነ በለው። ከዛ በኋላ ራይት ክሊክ አድርገን ኒው፣ ከዛ ነል ኦብጀክት ማለት ካሜራችንን ሆኖ የሚንቀሳቀስልን ማለት ነው። ይህ ማለት በአንድ ካሜራ ብዙ ካሜራዎችን መጠቀም እንድንችል የሚያደርገን ነው። ይህ ማለት ምን ማለት ነው? ያለን አንድ ካሜራ ነው እዚህ ጋር እንደምታዩት። እዚህ ጋር ግን ነል ኦብጀክት ተጠቅመን ይህንን ካሜራ ስናንቀሳቀስ ሌላኛው ነል ኦብጀክት ደግሞ አሁንም ይህንን ራሱን ካሜራ ማንቀሳቀስ ይችላል በተለያየ ታይም ማለት ነው። ስለዚህ ይህን ለማድረግ አሁን ለምሳሌ ነል ኦብጀክታችን 3D አልሆነም። ስለዚህ 3D ማድረግ አለብን። ከዛ በኋላ ይህን ካሜራችን ከነል ኦብጀክታችን ጋር እናዛምደዋለን። ስለዚህ አሁን በፒነክተን ይሄን ዜድ አክሲስ ስንነካ ይሄው ካሜራችን ነው የሚንቀሳቀሰው ማለት ነው እንደምታዩት። ናይስ። እሺ አሁን ምን እናደርጋለን? እዚህ ጋር ነል ኦብጀክታችን ጋር እንመጣና ፒነክተን ይህንን ዙም እናድርገውና በምታዩት መልኩ ከዛ ኤክስ ቫልዩንም እንደዚህ እናስተካክል። ካሜራችን ጀስት እዚህ ሴንተር ጋር ለማምጣት ማለት ነው። እሺ ከዛ ዋዩን ደግሞ እንደዚህ፣ ከዛ አሁንም ዙም ሌቭሉን እንደዚህ ጨመር። ናይስ። እሺ አሁን እዚህኛው ላይ ነው ያለ ነው ማለት ነው። ስለዚህ ምን እናደርጋለን? ነላችን ላይ ፒ ነክተን ፒ ፖዚሽን ከዛ ኪፍሬም እናበራና እዚህ ጋር የተወሰነ ሰከንድ በኋላ 15 እሺ 16 ከዛ ምን እናደርጋለን? ኤክስ ዳይሬክሽናችንን ይሄው እዚህ ጋር እንደምታዩት አሁን ካሜራችን ያለው የት ነው? እዚህኛው ጋር ነው። እሺ ከዛ ምን እናደርጋለን? ኤክስ ዳይሬክሽኑን ወደዚህ እንወስደዋለን ማለት ነው። ናይስ። እሺ ከዛ ይሄን ኢዚ ብለ ነው እዚህ ጋር ግራፊክ ኤዲተራችን ጋር ሲጀምር ፋስት እንዲሆን እንደዚህ እንወስደዋለን። ስለዚህ አሁን ፕሌይ ብንለው እንዴት ነው? በጣም ፋስት ሆነ። ስለዚህ ይሄንን ሴንተር ላይ ፋስት እንዲሆን ከፈለግን እንደዚህ እናደርገዋለን። ከዛ እስኪ አሁን ናይስ ትንሽ ሰከንድ እንስተው ስሙዝ እንዲሆን። ናይስ አያችሁት? ስለዚህ አሁን ይሄንን ሰራን። አሁን ይሄ ስሙዝ የሆነ አውትፑት ሰጥቶናል ማለት ነው። ጀስት ዋን ካሜራ ብቻ ነው ያንቀሳቀስም። አሁን ሌላ ነል ኦብጀክት እንጨምር። ኒው ነል ኦብጀክት እንጨምርና ይሄን ነል ኦብጀክት አሁንም 3D ካደረግን በኋላ ይሄንን አሁን ከካሜራው ጋር አይደለም የምናዛምደው። ኦልሬዲ ካሜራችን አሁን ይሄኛው ነል ኦብጀክት ሆኗል። ስለዚህ የምናዛምደው ከየት ነው?
ይሄኛው ከነልቱ ጋር ማለት ነው። ስለዚህ አሁን ፒነክተን ይህንንም እንደ ካሜራ ማንቀሳቀስ እንችላለን ማለት ነው። ናይስ። እሺ ይሄን ካደረግን በኋላ አሁን እችኛዋን ዩነክተን ኪፍሬማችን የት ጋር እንዳለች እኔ እሺ እዚህ ጋር እንምጣና መጨረሻዋ እዚሽ ጋር ፒነክተን ፖዚሽን ከዛ የተወሰነ ሰከንድ በኋላ ልክ እንደቀደሙ እንደዚህ መተን አሁን ደግሞ ዋይ ነክተን ወደዚህ እንዲሄድ ብናረግ እሺ ከዛ ይሄንንም እንደ ቀደሙ ኢዚ ኢዝ ብለን ስሙዝ እንዲሆን ግራፊክ ኤዲተራችን ጋር መተን እንደዚህ ሴንተር ጋር እንዲንቀሳቀስ ብናረገው እሺ አሁን ፕሌይ ብንለው እንዴት ነው? ናይስ አሪፍ ስሙዝ ነው። ሁለቱም ለየብቻው ስሙዝ ነው። ነገር ግን ምን አለ እዚህ ጋር ልክ እዚች ጋር ቀጥ ብሎ ይቆማል ማለት ነው። ስለዚህ አሁን ፓራሌክስ ኢፌክት ወይም ደግሞ 3D ሪልስ ምናምን አብዛኛው ኢንስታግራም ላይ የምታዩቸው በጣም ጽድት ያሉ 3D ሪልሶች የሚሰሩት ጀስት እንደዚህ እዚች ጋር ሲደርስ እየቆመ አይደለም፣ አይቆምም። ምንም የካሜራው ምንም አይቆምም። በቃ እንቅስቃሴ ካሜራው ሁሌም እንቅስቃሴ ላይ ነው። ለዛ ነው የሚስብና የሆነ ደስ የሚል እይታ የሚሰጠን። ስለዚህ እሱ ለማድረግ ምን እናደርጋለን? ይሄንን ሁለቱንም ሴሌክት እናድርግና ወደዚህ ትንሽ ገፋ እናደርገዋለን። ስለዚህ ይሄኛው ካሜራ እዚህ መጥቶ በደንብ ሳይጨርስ ሌላኛው ሙቭመንት ይጀምራል ማለት ነው። ስለዚህ ይሄ ሲሆን በጣም ስሙዝ የሆነ አውትፑት ይሰጣችኋል። ለምሳሌ ኦኬ ብላችሁ ጀምሩት። ይሄው ገና አልጨረሰም ይቀጥላል ማለት ነው። ስለዚህ አሁን ነል ኦብጀክት ጥቅሙ ይሄ ነው። አሁንም ከፈለጋችሁ ሌላ ካሜራ መጨመር ትችላላችሁ። ካሜራ ሚንስ ነል ኦብጀክት ማለት ኒው ብላችሁ ነል ኦብጀክት ከዛ አሁንም ይሄኛውን 3D ሌየር ማድረግ ከዛ በኋላ ነል ኦብጀክቱን ከ3D ከነል 3 ጋር ነው አሁንም የምታዛምዱት። ምክንያቱም ካሜራውን ነል 2 ስለሆነ ማለት ነው። ስለዚህ ነል 3 ደግሞ ታረጉትና እዚህ ጋር ዩነክታችሁ ሁለቱንም ዩኒት ናኩና እዚህ ጋር ትመጣላችሁ። እዚህ አካባቢ ከዚህ የዚህን ፖዚሽን ፒነክተን ፖዚሽን እዚህ ጋር እናበራለን። ከዛ እዚህ ጋር እንመጣለን። ከዛውን ደግሞ እናደርጋለን ወደዚህ እንወስደዋለን ማለት ነው። ናይስ። ከዛ ይሄንን ኢዚ እናደርገውና ግራፊክ ኤዲተራችንን በእንደዚህ አይነት መልኩ እንጨርሳታለን። ስለዚህ አሁን ፕሌይ ብንለው እንዴት ነው የሚሆነው? ይሄው ሳያልቅ ይሄኛውም ሳያልቅ ናይስ ስሙዝ የሆነ ሙቭመንት ይኖረናል ማለት። አሁን እዚሁ ጋር ደግሞ ስለ ፓራሌክስ በዚሁ ላሳያችሁ። ያው ስለ ካሜራ ካወራን አይቀር እሺ። አሁን ደግሞ ምን እናደርጋለን? ይሄን ካሜራ እናጥፋውና ምን እናደርጋለን? እዚህ ጋር ይሄኛውን እናስገባ ጀስት እንደ ባክግራውንድ። ከዛ ስኬል እናድርገው ይሄን እሺ። ከዛ በኋላ ምን እናስገባለን? እዚች ጋር እንምጣና ይሄኛውን የቻይኖችን ሐውልት እናስገባ። እሺ ጀስት እዚህ ጋር እናድርገው ወይም እዚህ ጋር እናድርገው። ናይስ። ከዛ በኋላ እዚህ ጋር ቪኔት እንጨምርበት ትንሽ ለየት እንዲል ቪኔት ያው ቪኔት እሺ። ስለዚህ ይሄንን ካደረግን በኋላ አሁን ለምሳሌ ይሄኛው 3D እናድርገው። አሁን ካሜራ እንጠቀም ነው። ስለዚህ 3D እናደርገዋለን። 3D አድርገ ነው እዚህ ጋር ሮቴሽን ማየት ትችላላችሁ። እዚህ ጋር እንደምታዩት አንድ ሌየር ፊክስድ የሆነ ቦታ ላይ ነው የተቀመጡት። ስለዚህ ይሄንን ለማለያየት ምን እናደርጋለን ማለት ነው? እኛ እዚች ጋር እንመጣና የዚችኛዋ ጋር ወይም ባክግራውንዱ ጋር እንመጣና ባክግራውንዱን ፒነክተን እዚህ ጋር ዜድ አክሲሱን ወደ ኋላ እንወስደዋለን። ይኸው እንደዚህ ስጨምሩት ወደ ኋላ ነው የሚሄደው። ናይስ። ከዛ ይሄኛውን ደግሞ ፒነክታችሁ ወደፊት ማምጣት ትችላላችሁ። ጀስት እንደዚህ በማድረግ ማለት ነው። ናይስ። እሺ ወደፊት እንደዚህ ማምጣት ይቻላል። ከዛ በኋላ ምን እናደርጋለን? አሁን እንደምታዩት ባክግራውንዱ እዚህ ጋር አልሞላም። ስለዚህ ምንድነው የምታደርጉት? ይሄንን ወደ ካሜራው ማስጠጋት አይደለም፣ እዛው ባለበት ስኬል ማድረግ ነው። ስለዚህ ስኬሉን መጨመር ነው እዛው ባለበት። ናይስ። ስለዚህ እዛው ባለበት ስኬሉ ይጨምራል። አሁን እንደዚህ ሮቴት አድርጋችሁ ብታዩት ይኸው በተለያየ ቦታ ላይ ነው ሌየራችን የተቀመጠው ማለት ነው። ናይስ። እሺ አሁን ምን እናደርጋለን? እዚህ ጋር ካሜራ ክሬት ማድረግ እንችላለን። ካሜራ ክሬት እናደርጋለን 50 ይሁን። እሺ ከዛ ኦኬ። ከዛ ኒው ነል ኦብጀክት ክሬት እናድርግ። ከዛ ነል ኦብጀክታችን ጋር ፓረንት እናድርግ። ፓረንት አድርገናል። ነገር ግን ነል ኦብጀክታችን 3D አይደለም። 3D ስናደርገው አሁን እንደ ካሜራችን ማንቀሳቀስ እንችላለን ማለት ነው።
ናይስ። እሺ አሁን ምን እናደርጋለን? እዚች ጋር መጣና ፒ ነክተን ፖዚሽናችንን እንደዚህ ወደ ውስጥ በደንብ ቀረብ እናደርገዋለን። እሺ ይህንን ካደረግን በኋላ እዚችኛዋ ጋር መጣና የዚችኛዋ የሰዎቹ ጋር መተን ዜዷን አሁን ዜድ አክሲሱን በደንብ ወደፊት ማምጣት። ይሄው ናይስ አያችሁት? ስለዚህ አሁን ጠፍቷል፣ አይታይም ማለት ነው። ናይስ። እሺ አሁን ምን እናደርጋለን? ፖዚሽን ላይ ፒ እናበራና ከዛ በኋላ የተወሰነ ሰከንድ በኋላ አንድ ዜድ አክሲሳችንን ምን እናደርጋለን? እንደዚህ ስንወስደው ያው ከውጭ ወደ ውስጥ ነው የምንገባው ማለት ነው። ስለዚህ ይህንን ስናደርግ ያው ሌየራችን ያኛው ሌየራችን እየታየ ይመጣል ማለት ነው። ናይስ። እሺ ከዛ እዚች ጋር ትመጡና አሁንም ስኬሉን መጨመር ነው። ባይዘው እንትን ካለባችሁ ስኬሉን ጨመር ማድረግ ነው። ስለዚህ አሁን ይሄን ኢዚ አድርገ ነው ከዛ ግራፍ ኤዲተራችንን እንደዚህ ብናደርገው እስኪ አሁን ፕሌይ ብንለው አያችሁት? ጀስት እንደዚህ አይነት ሉክ ይሰጣችኋል ማለት ነው። እሺ ትንሽ እንደዚህ እናድርገውና ይህንን ደግሞ ረዘም እናድርገው። ስሙዝ እንዲሆንላችሁ ከፈለጋችሁ ታይም ስጡት። እሺ ይህን ያህል ድረስ ባይመጣ እንኳን ጀስት ታይም ሰጣችሁት ከዛ መቁረጥ ስለምትችሉ ማለት ነው። ናይስ። ስለዚህ አሁን እንደምታዩት አይነት ሉክ ሰጥቶናል ማለት ነው። አሁን 3D መሆኑን የምታውቁት እዚህ ጋር ሌላ እናደርጋለን። ነል ኦብጀክት ክሬት እናድርግና ከዛ ይህን 3D እናድርገው። ከዛ ይሄንን እናዛምደው። ፒ ነክተን እዚች ጋር መተን ፖዚሽኗን ወደዚህ እንሰዳትና ከዛ አሁን ፖዚሽኑን የት አያችሁት? ጀስት እንደዚህ ስናደርገው ይህን ስኬሉን አሁንም ትንሽ እንጨምረውና ናይስ እንደዚህ ይሁንና ከዛ ይሄንን ኢዚ አድርገን ከዛ ግራፍ ኤዲተራችን ጋር እንደዚህ አይነት ሉክ እንዲኖረው ብናረገው አሁን ፕሌይ እንበለው። አያችሁት? ጀስት ይሄኛው ፎቶ ለብቻ እየሄደ ነው ማለት። ስለዚህ ይሄ ዴፕዝ ይሰጠዋል ማለት ነው። ከጀርባ ያለው ሌየራችን ራቅ ብሎ እንዳለ ፊል እናደርገዋለን ማለት ነው። አያችሁት? ናይስ በጣም ቆንጆ። አሁን እዚህ ጋር ዴፕዝ ኦፍ ፊልድ ምናምን ብጨምሩበት ካሜራችሁ ጋር መታችሁ እሺ፣ ካሜራ ጋር ትራንስፎርም ካሜራ ኦፕሽን ከዛ ዴፕዝ ኦፍ ፊልድ ኦን ታረጋላችሁ። ከዛ ዴፕዝ ኦፍ ፊልድ አፐርቸሩን እዚህ ጋር መጨመር ነው። ስለዚህ አፐርቸሩን በጨመራችሁት ቁጥር ምንድነው ፎከስ መሆን ያለበትን እዚህ ጋር ፎከስ ይሆናል። ያው ከጀርባ ያለው ብለር ይሆናል ማለት ነው። ስለዚህ ፎካል ዲስታንሱን እናንተ በመጨመርና በመቀነስ ያው ፎካል ዲስታንሱ ፎከስ ማድረግ ያለበት ቦታውን እና ማድረግ የሌለበትን ቦታ እናንተ እዚህ ጋር ኮንትሮል ማድረግ ትችላላችሁ። ስለዚህ አሁን ፕሌይ ብትሉት እንዴት ነው የሚሆነው? ይሄው ፎከስ ይሆናል። ከዛ ይሄው ናይስ አያችሁት? መጀመሪያ ፎከስ አልሆነም፣ ከዛ ይሄው ፎከስ ሆኗል። ባክግራውንዱ ብለር ይሆናል ማለት ነው። ስለዚህ ስለ ካሜራ ማወቅ ያለባችሁ ሁለት አይነት ካሜራዎች አሉ፣ ዋን ኖድ እና ቱ ኖድ። እነዚህን ለምን እንደምንጠቀምባቸው አሳይቻችኋለሁ። ሌላኛው ደግሞ ምንድነው ስለ ፕሪሴቶች ነው። እነሱ ደግሞ ሌንሶች ናቸው፣ ክሎዝ አፕ እና ሩቅ ሆነው ልንጠቀማቸው የምንችላቸው ማለት ነው። ከዛ ውጭ ነል ኦብጀክት እንዴት መጠቀም እንዳለብን፣ ነል ኦብጀክት ከካሜራ ጋር ሲሆን ዋን ኖድ ሆነ ቱ ኖድ ሆነ ምንም ጥቅም ስለሌለው ጃስት በነል ኦብጀክቱ ስለሆነ ካሜራው የምናንቀሳቅሰው የካሜራው ኖድ መመረጥ ምንም ዋጋ እንደሌለው አይተናል ማለት ነው። ስለዚህ ዴፕዝ ኦፍ ፊልድ እና ፎካል ዲስታንስ እንዲሁም አፐርቸር በመጠቀም ደግሞ ቪዲዮአችንን የበለጠ ብለር እና ፎከስ መሆን ያለበትን ቦታ እንድንለይ ማድረግ እንደምንችል አይተናል። ስለዚህ ስለ 3D ካሜራ ከዚህ ውጪ ሌላ ምንም ማየት አይጠበቅባችሁም። ከዚህ በኋላ ያለው የእናንተ ክሬቲቪቲ ነው። እንዴት ልጠቀመው፣ እንዴት አድርጌ አሪፍ ነገር ልስራበት የሚለውን የእናንተ ስራ ነው ማለት ነው። ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ይመቻችሁ።